Let's go. Yes. Okay. Three. ከዚህ ነው በጣም የሚከተሉት ውስጥ የፍትሃዊ ሰው ባህሪያቱ ነው። ከሚከተሉት ውስጥ ፍትሃዊ ሰው ባህሪያቱ ነው። ዋን ፍትሃዊ ሰው ምክንያታዊ ነው። ለቱ ፍትሃዊ ሰው የሌሎችን ሰዎች ሀሳብ ይቀበላል። 3 ፍትሃዊ ሰው ጉልበተኛ ነው። ሁሉም መልስ ናቸው። Who's the best? Look at the 59 seconds to answer. Okay. I'll come back. And you answer. I'm coming. Yes. It's for you answer. Okay. 2 ፍትህ በሰፈነበት ማህበረሰብ ውስጥ ፍትህ የሰፈነበት ማህበረሰብ ውስጥ ሰዎች ምን ሊያደርጉ ይችላሉ? አንዱ ሌላው ይጠነቀቃል። ደህንነት ይሰማቸዋል። 3 አብሮ መስራትን ይወዳሉ። for ሁሉም I'll give you 59 seconds. Okay. Okay.
Ah! Oi! Kitty! Oh, they miss it. Okay! You answered. Or Hulu. Let's go with 3-1 የሚከተሉት ውስጥ የፍትሃዊ ሰው ባህሪ ያልሆነው ሌላው ሰው ሀሳብ በመቀበል ዝግጁ ነው። ምክንያታዊ ነው። ምክንያታዊ አይደለም፣ ፍትሃዊ ነው። I will give you 15 seconds. I will come back. Okay, video. Okay. Bye. Aisha, okay? Okay. I'm done. Oh, with that. Yes! 3. What? I deleted other 3. That's 3. ምክንያታዊ የለም። ፍትህ የሌለበት ማህበረሰብ ውስጥ ምን ይከተላል? 1 ሁሉም ሰው ይተማመናል። ሰዎች በጋራ አይሰሩም። ሰዎች ችግራቸውን በቀላሉ ይፈታሉ። 4 ሁሉም 9 seconds. I'll come back. ከዚሁ የበዓል ጉዳይ ጋር በተያያዘ በኮዬ ፈጬ የከተራ በዓል አከባበር ላይ በደረሰ የኤሌክትሪክ አደጋ የ4 ወጣቶች ሕይወት ማለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አስታውቋል። አደጋው የደረሰው ታቦታቱን ከፀሐይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር ንክኪ ፈጥሮ መሆኑ የተገለጸ ሲሆን የሞት አደጋው የደረሰባቸው ወጣቶች በኮዬ ፈጬ ክፍለ ከተማ ፈንታ መድኃኔዓለም ቤተክርስቲያን አገልጋዮች ናቸው ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ ሀገረ ስብከት ሊቀ ጳጳስ አባ ሳዊሮስ በአደጋ የተሰማቸውን ሐዘን ገልጸዋል። ሊቀ ጳጳሱ ለሐዋርያዊ አገልግሎት ሀገረ ስብከት
2 3 በገራስ The final one is ኢፍትሐዊነትን መታገል ለማህበረሰቡ ምን ይጠቅማል? ለመተባበር ፍትሐዊነት ለማበረታታት ለመተባበር ሁሉም የከተራ በዓል አደጋ ደረሰ በዓል እኮ የሆነ ቦታ ነው አንድ ቦታ ነው ምን ጊዜ 59 I'll give you 59 seconds ከተራ ሲከበር ሶስት ሰዎች በዓል እኮ የት ነው ቦታው ሼማ ሻማ ካምፓ በእለቱም በዚህ ዲጂታል ሎተሪ 1.9 ሚሊዮን ሰዎች ተጠቃሚ ሆነዋል የተባለ ሲሆን እድለኞች እጣ በወጣበት ቅጽበት ከእድል አዳራሽ ተደውሎ አሸናፊነታቸው ተነግሯቸዋል። ይህ አሁኑም እጣ ልዩ የሚያደርገው በሀገሪቱ ታሪክ ከፍተኛ የሽልማት መጠን መሆኑን የ60 ሚሊዮን ብር ሎተሪ ለመጀመሪያ ጊዜ በዲጂታል መንገድ ብቻ ለሽያጭ መቅረቡ እንደሆነ ተገልጿል። የወረቀት ሎተሪዎችን በዲጂታል የማዘመንና የዲጂታል ኢትዮጵያ 2030 ስትራቴጂ አንዱ አካል የተባለ ሲሆን የሶፍትዌር ሶሉሽን የዲጂታል ሎተሪ በሁሉም የሀገሪቱ ክፍሎችና የገጠር መንደሮች ተደራሽ በማድረግ 125 ሚሊዮን ብር በላይ ለእድለኞች ሽልማት ውሏል። Okay, bye.